ጋይስ እንዴት ናቸው? ዛሬ የምናየው ስለ ኬሚካል ሪአክሽንስ ኬሚካል ፕሮፐርቲስ ኦፍ ኢንዛይም ነው። በባለፈው ቪዲዮ ስለ ፊዚካል ፕሮፐርቲስ ኦፍ ኢንዛይም አይተናል። ይሄ እንግዲህ ብዙም የተለየ ነገር አይደለም፣ ሞር ኦፍ ለስ ሊስቶች ናቸው። ሶ እነሱን ክሊርሊ እያንዳንዱን ኬሚካል ፕሮፐርቲስ ምን ማለት እንደሆነ ኢን ዲቴል የምናይ ነው የሚሆነው። እንግዲህ እዚህ እንደተዘረዘሩት እዚህ ፒክቸሩ ላይም እንደምታዩት በጣም ሞር ቪዚብል የሆኑ ኬሚካል ፕሮፐርቲያቸውን ነው የተቀመጠላችሁ። እዚች ጋር ሂት ኤንድ ፒኤች ሴንሲቲቪቲ አለ። ኦፍ ኮርስ ይሄኛውን ፊዚካል ላይም አይተናል። ሬጉሌሽን ካታሊሲስትም አለ። ሌላኛው ደግሞ ሪቨርሲቢሊቲ አለ። ሶ ስፔሲፊሲቲም አለ፣ ቦንድ ስፔሲፊሲቲ፣ ግሩፕ ስፔሲፊሲቲ። ሶ እነኚህን ሁሉ ኢን ዲቴል የምናይ ነው የሚሆነው ማለት ነው በዚህ መልኩ። እዚች ጋር ኬሚካል ፕሮፐርቲስ ይላል። ሶ እዚች ጋር እንግዲህ መጀመሪያ ኬሚካል ፕሮፐርቲስ ማለት ነው የሚለውን ነገር ስናይ ኬሚካል ፕሮፐርቲስ ኦፍ ኢንዛይም ዲስክራይብስ ሃው ኢንዛይምስ ቢሄቭ ኬሚካሊ ዱሪንግ ሪአክሽንስ ሬጉሌሽን ኤንድ ኢንተራክሽን ዊዝ ሰብስትሬት ኤንድ አዘር ሞሊኪውልስ። ኬሚካል ፕሮፐርቲስ ኦፍ ኢንዛይም የምንለው ምንድን ነው? በኬሚካል ሪአክሽኑ ጊዜ ካታላይዝ በሚያደርጉት ኬሚካል ሪአክሽን ጊዜ እና ሬጉሌት ሲደረጉ እንዲሁም ደግሞ ከሰብስትሬት ጋር ኢንተራክት ሲያደርጉ ኢንዛይሞች ኬሚካሊ እንዴት ቢሄቭ ያደርጋሉ የሚለውን ነው እንትን የሚያደርገው ማለት ነው። ሶ ሪአክሽን ቤዝድ ካራክተሪስቲክስ የሚለውን ስናይ ምንድን ነው ይሄኛው? this properties explain how enzymes catalyze reaction response to environmental changes and maintain specificity። በእነኚህ እዚህኛው ግሩፕ ውስጥ የሚመደቡ ካራክተሪስቲክስ ምንድናቸው? ኬሚካል ሪአክሽን በሚካሄድበት ታይም ለኤንቫይሮንመንት ቼንጅ እንዴት ነው ኤንዛይሙ ሪስፖንድ የሚያደርገው እና ስፔሲፊቱን እንዴት አድርጎ ነው ሜንቴን አድርጎ የሚያቆየው የሚለውን ነው እዚህ ውስጥ የሚመድባቸው። ሜጀር ኬሚካል ፕሮፐርቲያቸውን ስናይ ምንድን ነው? ኢንክሉድ ሴንሲቲቪቲ፣ ሬጉሌሽን፣ ካታሊስት፣ ሪቨርሲቢሊቲ ኤንድ ስፔሲፊሲቲ ናቸው ማለት ነው። ሶ እነኚህ ዋና የሚባሉ ኬሚካል ፕሮፐርቲዎች ናቸው። እያንዳንዱን ደግሞ የምናይ ነው የሚሆነው። የመጀመሪያው ሂት ኤንድ ፒኤች ሴንሲቲቪቲ። ያው ብዙ ጊዜ እንዳወራነው ኤንዛይሞች ለሂት እና ለፒኤች በጣም ሴንሲቲቭ ናቸው ማለት ነው። ሶ ኤንዛይምስ አር ሴንሲቲቭ ቱ ቴምፕሬቸር ኤንድ ፈንክሽን ቤስድ አት አን ኦፕቲመም ቴምፕሬቸር ስፔሲፊክ ቱ ኢች ኤንዛይም። ሶ እያንዳንዱ ኤንዛይም የተለያየ ቴምፕሬቸር ኦፕቲመም ቴምፕሬቸር አለው፣ ሞር ማክሲመም ፈንክሽኑን የሚሰጥበት ማለት ነው። ይሄ ቴምፕሬቸር እንደ ኤንዛይሙ ይለያያል እና ያው ለምሳሌ ጨጓራችን ውስጥ የሚሰሩ ኤንዛይሞች እና ስሞል ኢንተስታይን ውስጥ የሚሰሩ ኤንዛይሞች የተለያየ ቴምፕሬቸር ወይም ፒኤች ሴንሲቲቪቲ ሊኖራቸው ይችላል። ሶ የራሳቸውን ኦፕቲመም ቴምፕሬቸር ልክ እንደ ኤንዛይሙ ይለያያል ማለት ነው። ሌላኛው ደግሞ ሴንሲቲቭ ቱ ፒኤች ነው። ይሄኛው ግልጽ ነው። እያንዳንዱ ኤንዛይም ላይ የተለያየ ኦፕቲመም ፒኤች ሬንጅ አለው። ፎር ኤግዛምፕል ስቶማክ ውስጥ ካታላይዝ የሚያደርጉ ኤንዛይሞች ሞር አሲዲክ ሚዲየም ውስጥ ነው የሚሰሩት እና ላርጅ ኢንተስታይን ውስጥ ደግሞ ካታላይዝ የሚያደርጉ አልካላይን ወይም ቤዝ ውስጥ ነው ኢፌክቲቭሊ የሚሰሩት ማለት ነው። ሌላኛው ደግሞ ሎስ ኦፍ አክቲቪቲ የሚፈጠረው ኤንዛይሞች ላይ ሃይ የሆነ ከመጠን በላይ የሆነ ቴምፕሬቸር ሲመጣ ወይንም አንስቴብል የሆነ ፒኤች ሲኖር ኤንዛይሞች አክቲቪቲያቸውን ወይም ስራቸውን በአግባቡ መስራት አይችሉም ወይም ሎስ ኦፍ አክቲቪቲ ሊፈጠር ይችላል ማለት ነው። ሌላኛው ኤንዛይም ሬጉሌሽን ማለት ጀስት ስሙ ሰጀስት እንደሚያደርገው ኤንዛይሞችን በሪአክሽኑ ፕሮሰስ ውስጥ ኮንትሮል ማድረግ ሬጉሌት ማድረግ ማለት ነው። ኤንዛይም ሬጉሌሽን ኢዝ ዘ ፕሮሰስ ኦፍ ኮንትሮሊንግ ኤንዛይም አክቲቪቲ ቱ ሚት ዘ ሜታቦሊክ ኒድስ ኦፍ አን ኦርጋኒዝም። ጀስት ኤንዛይም ሬጉሌሽን ማለት አንድ ሪአክሽን እንዲፈጥን ከተፈለገ እና አንድ ሪአክሽን ደግሞ እንደገና ዝቅ እንድል ቀስ ብሎ እንዲካሄድ ከተፈለገ የኤንዛይሙን መጠን ከፍና ዝቅ በማድረግ ኤንዛይሙን የኬሚካል ሪአክሽን ሬት ሬጉሌት እንደማድረግ ማለት ነው። ሶ it is the process of controlling enzyme activity to meet metabolic needs of an organism ነው። ጀስት በዛ ወይ ልክ እንዳልኳችሁ አንድን ኬሚካል ሪአክሽን ለምሳሌ ሬቱ በጣም ከፍ ብሎ እንዲሄድ ከተፈለገ የኤንዛይሙን መጠን ከፍ ማድረግና ሬቱ ደግሞ ትንሽ ዝቅ እንድል ከተፈለገ ኤንዛይሙን መጠን መቀነስ ማለት ነው። እንዲህ አይነት ሬጉሌሽኖች ደግሞ ሞስት ኦፍ ዘ ታይም
ጤና ላይ ፔሸንቶች ኦፕሬሽን ሲሰሩ ሜታቦሊክ ሬታቸው ዝቅ እንዲደረግ ስለሚፈለግ የኢንዛይሞችን ኢንሂቢተሮችን ኢንጀክት በማድረግ እንደዛ ይጠቀማሉ ማለት ነው። ጤና ላይ በዚህ መልኩ ፈንክሽን ያደርጋሉ ይሄ ኢንዛይም ሬጉሌሽን ማለት ነው። እዚች ጋር እንግዲህ ቅድም እንዳልኳችሁ እኒን ኢንዛይሙን ሬጉሌት የሚያደርጉት አክቲቬተርስ እና ኢንሂቢተርስ በሚባሉት ነው። አክቲቬተርስ ስማቸው ሰጀስት እንደሚያደርገው ኢንዛይሙን አክቲቬት ያደርጋሉ ሬቱ በከፍተኛ ሁኔታ እንዲጨምር ከተፈለገ ነው። ኢንሂቢተርስ ማለት ደግሞ ማስተጓጎል ማለት ነው። ኢንሂቢሽን ጀስት ፍሮም ኢትስ ዴፊኒሽን። ይሄ ደግሞ ምን ያደርጋል? ኢንዛይሙን ኢንሂቢት በማድረግ ወይም የኢንዛይሙን ስራ በማስተጓጎል ኬሚካል ሪአክሽኑ ከተፈለገ ወይም ከሬቱ ትንሽ ቀነስ ብሎ ወይም ቀስ ብሎ እንዲካሄድ ያደርጋል ማለት ነው። እንግዲህ እነኚህ በጣም ፈንክሽን አላቸው። በጤናው ላይ አንድ ፔሸንት ታማሚ ቀዶ ጥገና ሲሰራ ሜታቦሊዝሙ ቀስ እንዲል ስለሚፈለግ በዚህ በኢንሂቢተሩን ኢንጀክት በማድረግ ወይም የኢንሂቢተሩን በመርፌ በኩል በመስጠት የፔሸንቱን ሜታቦሊዝም ሬት ቀስ ያደርጉታል ዶክተሮቹ ማለት ነው። ኢንዛይም አክቲቪቲ ኢዝ ሬጉሌትድ ባይ ሞሊኩልስ ካልድ አክቲቬተርስ which increase activity and inhibitors which decrease activity። ስለዚህ ኢንሂቢተርስ እና አክቲቬተርስ ሜንሊ መያዝ ያለባቸው ተርሞች ናቸው። ልክ እንደ ስማቸው አክቲቬት ያደርጋል፣ ይሄ ደግሞ ኢንሂቢት ያደርጋል ነው። ኒድ ፎር ሬጉሌሽን፣ ይሄ ሬጉሌሽን የሚያስፈልግበት ምክንያት ሬጉሌሽን ፕሪቨንትስ unnecessary action and ensures efficient use of cellular resources ነው። ያው እንግዲህ እኔ የሰጠኋቸው ኤግዛምፕል ሪል ላይፍ ኤግዛምፕል ነው፣ ግን ሴሎቻችን ሪሶርሶችን ወይም ውሃን መቆጠብ ከፈለጉ ምግብን ኢነርጂን ዝም ብለው ሉዝ ከሚያደርጉ ባልተፈለገ ታይም ሪአክሽኖቹ በማይፈለጉበት ታይም ሪአክሽኖቹን ኢንሂቢት በማድረግ ሬቱ ቀስ ብሎ እንዲካሄድ በማድረግ ሪሶርሶችን ይቆጥባሉ ማለት ነው። ሌላ ደግሞ ሜታቦሊክ ኮንትሮል ነው። ስሩ ሬጉሌሽንስ ሴል ካን ራን ኢንዛይምስ ኦን ኦር ኦፍ ዲፔንዲንግ ኦን ሳይኮሎጂካል ዴማንድ ማለት ነው። ሶ ልክ እንደዚህ ሴሎች ኦን ኤንድ ኦፍ በማድረግ ልክ ሳይኮሎጂካሊ እንደተፈለገው፣ ያ ማለት አንድ አትሌት ለምሳሌ ሩጫ ስሮጥ ሰውነቱ ብዙ ኤነርጂ ስለሚፈልግ የዛኔ ሴሎቹ ብዙ ኢንዛይሞችን አክቲቬት ያደርጋሉ። ነገር ግን አትሬስት በሚሆንበት ታይም ኤነርጂ ዝም ብለው ወደ ቀይረው ኤቲፒውን ከሚጨርሱ ምን ያደርጉታል? ኦፍ አድርገው ኢንሂቢት አድርገው ኤቲፒ ወይንም ኤነርጂውን ይቆጥቡታል ማለት ነው። ኢንዛይም ሬጉሌሽን ማለት ጀነራሊ ይሄን ነው። ሌላ ደግሞ ካታሊሲስ ነው። ይሄኛው ብዙ ጊዜ አውርተናል። ካታሊሲስ ማለት it is a process by which enzymes accelerate chemical reaction without being consumed ነው። በኬሚካል ሪአክሽኑ ሳይጠቀሙ ወይም በኬሚካል ሪአክሽን አልተርድ ሳይሆኑ ኬሚካል ሪአክሽኑን ጀስት ሬቱ እንዲጨምር ማድረግ ማለት ነው። ሌላኛው ሃይ ካታሊቲክ ኤፊሺየንሲ ነው። enzymes can transform about from 100 up to 10,000 substrate molecules per second በሰከንድ ከ100 እስከ 10,000 የሚደርሱ ሰብስትሬት ሞለኪውሎችን ካታላይዝ ያደርጋሉ ማለት ነው። ነን ካታላይዝድ ካልሆነው ሪአክሽን ኮምፓሪዥን ዊዝ ነን ካታላይዝድ ሪአክሽን፣ ይሄኛውን ከካታላይዝድ ኢንዛይሞችን የሚጠቀምና የማይጠቀመውን ሪአክሽን ኮምፔር ስታደርጉ አሁን ለምሳሌ ካታላይዝድ የተደረገውና ያልተደረገውን እዚች ጋር መለየት ትችላላችሁ። ዊዛውት ኢንዛይም ምን ያህል ክሌም እንደሚያደርጉ ተመልከቱ። የአክቲቬሽን ኤነርጂው ሂል በጣም ከፍተኛ ነው። ስለዚህ ሰብስትሬቶች ይህንን ሂል መውጣት እንዳለባቸው አስቡት። አክቲቬሽን ኤነርጂው ምን ያህል ትልቅ እንደሆነ ከዚህ እስከዚህ ማለት ነው። ስለዚህ ይሄን የሚያክል ኤነርጂ ካለው አንድ ሪአክሽን ስሎው ነው ማለት ነው። ግን ዊዝ ኢንዛይም ይሄኛውን ቀዩን ስትመለከቱ ከኢንዛይም ጋር ያለውን አክቲቬሽን ኤነርጂውን ከዚህ ወደዚህ ለወር አድርጎታል። በምን ያህል መጠን እንደቀነሰው ተመልከቱ። ስለዚህ ሰብስትሬቶች እስከዚህ ድረስ የሪአክታንት ሞለኪውሎች ይሄን የሚያክል ሂል አፕ ሂል መውጣት የለባቸውም። ጀስት እቺኛውን ብቻ ካለ ፓስ ካደረጉ ወደ ፕሮዳክቲቭ ይቀየራሉ ማለት ነው። ስለዚህ ካታሊሲስ ማለት ጀስት ምንድነው? አክቲቬሽን ኤነርጂውን ሎወር በማድረግ ኬሚካል ሪአክሽኑ ኢን ፋስተር ሬት እንዲካሄድ ማድረግ ማለት ነው። ኢን ጀነራል በዚህ መልኩ ነው ኢንዛይሞች አክቲቪቲውን ኮንትሮል የሚያደርጉት ማለት ነው። ሌላኛው ደግሞ ባዮሎጂካል አድቫንቴጅ ነው። ዲስ ሃይ ኤፊሺየንሲ አሎውስ ላይፍ ሰስቴኒንግ ሪአክሽን ቱ ኦከር ራፒድሊ አት ኖርማል ሴሉላር ኮንዲሽንስ ነው። ስለዚህ
ሃይ ኤፊሽንሲ ማለት አንድ ኢንዛይም እንግዲህ እንደምታውቁት ኬሚካል ሪአክሽኑን ካታላይዝ ሲያደርግ ያ ኬሚካል ሪአክሽኑ ሁሉም ሪአክታንት ወደ ፕሮዳክት ተቀይሮ ኬሚካል ሪአክሽኑ ሲያበቃ ኢንዛይሙ አንአፌክትድ ሆኖ ነው የሚወጣው። ሌላኛውን ተመሳሳይ ሪአክሽን ደግሞ ድጋሚ ካታላይዝ ያደርጋል ማለት ነው። ስለዚህ ሰውነታችን ትንሽዬ ኢንዛይም ብዙ ኬሚካል ሪአክሽኖችን ስለምታደርግ በጣም ኢፊሽንት ነች። ይሄ ደግሞ ብዙ ባዮሎጂካል አድቫንቴጅ አለው ማለት ነው። ሌላኛው ሪቨርሲቢሊቲ ኦፍ ኢንዛይም ሪአክሽን ነው። ይሄ ደግሞ ሪቨርሲቢሊቲ ማለት ምን ማለት ነው? ሞስት ኦፍ ዘ ታይም ኬሚስትሪ ላይ አይ ቲንክ የምታውቁት ይመስለኛል። ሪቨርሲብል ሪአክሽን የሚባል አለ። በቱ ዌይ የሚሄድ ሪአክሽን ጀስት ሪአክታንቱ ወደ ፕሮዳክት እና ጀስት ፕሮዳክቱ ደግሞ ድጋሚ ወደ ሪአክታንት የሚቀይሩበት እንደዛ አይነት ሪአክሽን ማለት ነው። ጀስት እና ምን ያደርጉታል? ኬሚካል ምንድናቸው እነኚህ ኢንዛይሞች በእንደዚህ አይነት ኬሚካል ሪአክሽን ጊዜ ቦዝ ዳይሬክሽን ካታላይዝ ማድረግ ይችላሉ ማለት ነው። እና ሪቨርሲቢሊቲ ኢዝ አቢሊቲ ኦፍ ኢንዛይም ቱ ካታላይዝ ሪአክሽን ኢን ቦዝ ፎርዋርድ ኤንድ ሪቨርስ ዳይሬክሽን ማለት ነው። ስለዚህ አንድ ኢንዛይም ኢን ቦዝ ፎርዋርድ በሚካሄደውም ወይም ፕሮዳክቱ ወደ ኢንዛይሙ በሚቀየሩበት ታይምም ባክዋርድ ማለት ነው። እንደገና ደግሞ ፎርዋርድ ልክ ሪአክታንቱ ወደ ፕሮዳክቱ በሚቀየሩበት ታይም ጀስት ካታላይዝ ማድረግ ይችላሉ ነው። ሌላኛው አናቦሊክ ሪአክሽን ነው። አናቦሊክ ማለት መገጣጠም ወይንም ቢልዲንግ አፕ ነው። ኢን አናቦሊክ ሪአክሽን ኢንዛይምስ ሄልፕ ሳይንተሲስ ኮምፕሌክስ ሞሊኩልስ ፍሮም ሲምፕለር ዋን። ለዚህኛው ወሳኝ ኤግዛምፕል ወይም በጣም የተለመደ ኤግዛምፕል ዲኤንኤ ነው። ዲኤንኤ እንደምታውቁት ከብዙ ስትራንዶች ከሹገር ከናይትሮጂኖች ምናምን ነው የሚሰራው እና እነኚህን ኒውክሊዮታይዶች ኮኔክት በሚያደርጉበት ታይም ብዙ ኢንዛይሞች አሉ። ኤቲፒ ሲንተሲስ የሚባል ኢንዛይም እሱኛው ኤቲፒን ጀስት ምንድነው ከሞሊኩሎቹ ከኒውክሊዮታይዶቹ ምን ያደርጋል ማለት ነው? ዲኤንኤ ስትራንዶችን አናቦላይዝ ያደርጋል ነው። ሌላው ካታቦላይዝ ነው። ካታቦላይዝ ማለት ካቲንግ ወይም ካቲንግ ዳውን ወይንም ወደ ፒሶች እንትን ማለት ነው መቆራረጥ እንደማለት ነው። ኢን ካታቦሊክ ሪአክሽን ኢንዛይምስ ብሬክ ዳውን ኮምፕሌክስ ሞሊኩል ኢንቱ ሲምፕለር ኮምፖነንትስ። ለዚህኛው ሞስት ኤግዛምፕል የሚሆነው ወርን አውት ሴሎች እንትን በሚደረጉበት ታይም እና ኢቨን ኤቲፒ ወደ ኤነርጂ ኮንቨርት በሚሄዱበት ታይም ይሄኛው ሪአክሽን ጥሩ ቤስት ኤግዛምፕል ነው። ሜታቦሊዝም ማለት ደግሞ ጀስት የሁለቱም ድምር ነው። በሰውነታችን ውስጥ የሚካሄዱ ኤኒ ታይፕ ኦፍ ሪአክሽኖች በሜታቦሊዝም ነው። ለዚህኛው ደግሞ ዳይጀስቲን በቃ ካታቦሊዝም ቤስት ኤግዛምፕሉ ዳይጀስሽን ነው። ሜታቦሊዝም ማለት ደግሞ ጀስት ዳይጀስሽኑንም ምንድነው ኢነርጂ ኮንቨርሽኑን ኦል ኬሚካል ሪአክሽንስ ሃፕኒንግ ኢን አወር ቦዲ ቶታሊ ሜታቦሊዝም ተብሎ ይጠራሉ ማለት ነው። ጀስት ይሄኛውን በዚህ ወይ ነው ኢንዛይሞች ሪቨርሲቢሊቲያቸው የሚጠቅሙት። ሌላው ደግሞ ኢንዛይም ስፔሲፊሲቲ ነው። ስፔሲፊሲቲ ማለት አንድ ኢንዛይም ካታላይዝ ማድረግ የሚችለው ስፔሲፊክ ታይፕ ኦፍ ሪአክሽን ነው። that means enzyme specificity refers to how selective an enzymes is in choosing its substrate። ያ ማለት አንድ ኢንዛይም ሌላኛውን ሰብስትሬት አንድ ኢንዛይም እንትን ማድረግ የሚችለው ካታላይዝ የሚያደርግ የሚችለው አንድ ሰብስትሬት ነው። ለምሳሌ ሱክሬስን ብናይ ሱክሬስ ማለት ሱገርን ካታላይዝ የምታደርግ ነች። እሷ ፕሮቲንን ልታደርግ አትችልም። ምክንያቱም አክቲቭ ሳይት አላቸው። የዛኛው አክቲቭ ሳይት ከሰብስትሬቱ አክቲቭ ሼፕ ጋር ኮምፓቲብል ስለማይሆን ኮምፕሊመንተሪ ስለማይሆን አንደኛው ኢንዛይም ሌላኛውን ኢንዛይም እንትን ማድረግ አይችልም። አሁን ለምሳሌ እዚህ ጋር ስንመለከት ለምሳሌ ይሄኛው እንደምታዩት እቺኛዋ ኢንዛይሟ ነች። እቺኛዋ ኢንዛይም እንደምታዩት ምንድነች? እቺኛዋ ፓርት ኢንዛይሟ ነች። ደግሞ የእቺኛው ኢንዛይሟ ማለት ነው ይሄኛው አክቲቭ ሳይት የአክቲቭ ሳይቱን ሼፕ ስታዩ ከዚህኛው ጋር ምንድነው ኮምፓቲብል ነው። ሉክ አሁን ይሄኛው እዚች ጋር መጥቶ ፊት ያደርጋል ማለት ነው። ልክ እንቁላል ማስቀመጫው ላይ ፊት እንደሚያደርገው እዚህ እንደምታዩት ፊት ያደርጋል ማለት ነው። አሁን ይሄኛው ኢንዛይም ከሌላ ሰብስትሬት ጋር ልክ እንደዚህ አይነት ሼፕ ከሌለው ወይንም እንደዚህ አይነት ክብ ከሆነ ሼፕ ጋር ሼፕ ካለው ሰብስትሬት ጋር ባይንድ ማድረግ አይችልም። አሁን ይሄኛው ከዚህኛው ጋር ኮምፓቲብል አይደለም። ስለዚህ ስፔሲፊክ የሆነ አክቲቭ ሳይት ሼፕ ስላላቸው ኢንዛይሞች በካታላይዝ በሚያደርጉት ሪአክሽን በጣም እንድናቸው ስፔሲፊክ ናቸው ማለት ነው። ቢኮዝ ኦፍ ዴር
ሼፕ ኦፍ አክቲቭ ሳይት ማለት ነው። ይሄን ነው የሚመስለው። ሌላው ደግሞ ቦንድ ስፔሲፊሲቲ ነው። ቦንድ ስፔሲፊሲቲ ማለት ደግሞ ሞስት ኦፍ ዘ ታይም ይሄ ምንድነው ታይፕስ ኦፍ ቦንድ ነው። ለምሳሌ ብዙ ጊዜ ቦንዶች ኦኤችን ወይንም ኦኤች ሃይድሮክሳይድ አየንን ኮንቴን ያደርጉ ካርበንን ኮንቴን ያደርጉ ናይትሮጅንን ኮንቴን ያደርጉ ቦንዶች ወይንም ኮቫለንት አዮኒክ ምናምን የሚባሉ ቦንዶች አሉ። ሶ ለዛኛ ቦንድ ስፔሲፊክ ናቸው ማለት ነው። አንድ ኢንዛይም ኮቫለንትን ወይም ኦኤች ያለ ሃይድሮክሳይድ አየን ያለውን ቦንድ ካታላይዝ የሚያደርግ ከሆነ አዮኒኩን ወይንም ካርበንን ኮንቴን ያደረገ ኦርጋኒክ ቦንድን ካታላይዝ ማድረግ አይችልም ነው። ሴሌክቲቭ ቦንድ ብሬኪንግ ማለት ደግሞ enzymes catalyze only when a specific bond is present. ስፔሲፊክ ቦንድ ለምሳሌ OH ካለ CN ካለ ጀስት ስፔሲፊክ የሆነ ቦንዱ ውስጥ የግዴታ ሰብስትሬቱ ዘሴም መሆን የለበትም፣ ግን ካርበን ካለው ያንን ካታላይዝ ማድረግ ይችላሉ ማለት ነው based on the bond is present there። ሌላኛው ደግሞ relative specificity። ይሄኛው this type of specificity is considered relative because different substrate might share the same bond። ሪሌቲቭ ስፔሲፊሲቲ ቅድም እንዳልኳችሁ ሁለት የተለያዩ ሰብስትሬቶች ሊኖሩን ይችላሉ፣ ግን ሁለቱም የተለያዩ ሰብስትሬት ሆነው ዘ ሴም ቦንድ ሊኖራቸው ይችላል። ስለዚህ ያ ኢንዛይም አንድ ኢንዛይም ሁለቱንም ሰብስትሬቶች ካታላይዝ ማድረግ ይችላል ማለት ነው ቢኮዝ they have common bond ስላላቸው ማለት ነው። ኤግዛምፕል አፕሊኬሽን እዚህ ጋር እና ሃይድሮሊሲስ ኢንዛይም ኦፍን ሻው ቦንድ ስፔሲፊሲቲ። ሃይድሮሌዝ ማለት ምንድን ናቸው? ሃይድሮሊሲስ ሪአክሽንን ካታላይዝ የሚያደርጉ ሞስት ኦፍ ዘ ታይም ማለት ነው። እነኚህ ደግሞ ኦክሲጅን እና ሃይድሮጅን ወይም ሃይድሮጅን ቦንድ ባላቸው ላይ በዛ ላይ ቤዝድ ሆነው ያንን ካታላይዝ ያደርጋሉ ማለት ነው። ሌላኛው ግሩፕ ኤንድ ሰብስትሬት ስፔሲፊሲቲ ነው which ይሄ ግሩፕ ስፔሲፊሲቲ አኮር የሚያደርገው ስፔሲፊክ ፈንክሽናል ግሩፕ ያላቸውን ሰብስትሬቶች ካታላይዝ በሚያደርግበት ታይም ነው። እንግዲህ እንደምታውቁት ፈንክሽናል ግሩፕ ማለት በኬሚካል ቦንድ ወይም በኬሚካል ኮምፓውንድ ውስጥ ያንን ኬሚካል ኮምፓውንድ ዲተርማይን የሚያደርግ የኬሚካል ቦንዱ ፓርት ነው ማለት ነው። ይሄ በዚህ ታይም ሞስት ኦፍ ዘ ታይም ያለው ለምሳሌ ካርበን ቱ ሃይድሮጅን ቦንድ፣ ሃይድሮጅን ቱ ሃይድሮጅን ቦንድ፣ ደብል ኤንድ ሲንግል ቦንድ እነኚህ የሚባሉ ቦንዶች ማለት ነው። በእነኚህ ቦንዶች ላይ ቤዝድ ሆኖ ፈንክሽናል ግሩፑን ለምሳሌ OH ፈንክሽናል ግሩፕ ያላቸው አሉ። OH ፈንክሽናል ግሩፕ ምንድነው? የአልኮል ነው። የካርበን ፈንክሽናል ግሩፕ የአልካይን ጀስት እንደዚህ አይነት ቦንዶች የፈንክሽናል ግሩፖችን ቤዝድ ሆነው በዛ መሰረት ስፔሲፊሲቲ የሚያሳዩ ፕሮፐርቲዎች ማለት ነው። የዛ ኤንዛይም ፕሮፐርቲ ነው። ሌላው ስትራክቸራል ሪኳየርመንት ነው። the enzyme recognized and binds to a particular chemical group with the substrate ነው። በዛ ሰብስትሬት ውስጥ የሆነቿን ፓርት ሪኮግናይዝ ያደርግና ለዛኛው ፓርት ነው ባንድ የሚያደርገው ማለት ነው። ይሄ ምንድነው? ኢንዛይም ማለት ነው based on the structure of its active site። ሌላኛው ሰብስትሬት ስፔሲፊሲቲ ነው። ሰብስትሬት ስፔሲፊሲቲ means an enzyme acts only on one particular substrate ነው። ያው ሰብስትሬት የምንለው ሰብስታንስ ነው። ያ ማለት ኢንዛይሙ ካታላይዝ ሲያደርግ ሪአክታንት እንደማለት ነው ሰብስትሬት ማለት። አሁን ለምሳሌ ቅድም ባየነው ኤግዛምፕል እዚች ጋር ቅድም ባየነው ኤግዛምፕል ምን አለ? እዚች ጋር ስታዩ ይሄኛው ሰብስትሬት ነው፣ እቺኛዋ ሰብስትሬት ነች። የምን ሰብስትሬት ነች? ምንድነው? ሱክሮስ ነች። ሱክሮስ ማለት ስኳር ነች። ቤት የምንጠቀመው ኖርማል ቴብል ሱገር ነው። ይሄ ደግሞ የሚሰራው ከሁለት ነው፣ ከግሉኮስ እና ከፍሩክቶስ ነው የሚሰራው ከሁለት ሱገሮች ማለት ነው። ይሄኛው ስኳር ሰብስትሬት ነው የሚባለው፣ እቺኛዋ ደግሞ ኢንዛይም ነች ማለት ነው። ስለዚህ ሰብስትሬት የምንለው ኖርማሊ ኢንዛይሙ ባይንድ በማድረግ ካታላይዝ የሚያደርገው ሰብስታንስ ማለት ነው። እንደምታውቁት እንግዲህ እዚህ ጋር ባይንድ ያደርጋል። አንዴ ባይንድ ካደረገ በኋላ ኢንዛይም ሰብስትሬት ኮምፕሌክስ ተብሎ ነው የሚጠራው ይሄ ማለት ነው። የኢንዛይሙና የሰብስትሬቱ ኮምቢኔሽን ማለት ነው። ከዛ በኋላ እንደምታዩት ኢንዛይሙ ይሄኛውን ካታላይዝ ያደርግና ከት ያደርገዋል። ይሄኛውን ሃይድሮሊሲስ ይባላል። ባይ ዘ ዌይ ስፕሊቲንግ ቱ ኮምፖነንትስ አንድን ኮምፓውንድ ወደ ኮምፖነንቶች ስፕሊት የሚያደርግ ሪአክሽን ሃይድሮሊሲስ ተብሎ ነው የሚጠራው። እንግዲህ እንደምታዩት ወደ ሁለት ኮምፖነንቶች ስፕሊት አድርጎታል ማለት ነው። አንዱን ወደ ግሉኮስ እና አንዱን ወደ ፍሩክቶስ ሲምፕል ወይም ሲንግል ሹገር ወደሚባሉት ቀይሯቸዋል ማለት ነው በዚህ ፎርም።
ልክ እንደምታዩት እዚህ ጋር የነበረው ሱክሮስ ሁለት የነበረው ሱክሮስ ወደ ኮምፖነንቶቹ ተቀየረ። ኤንዛይሙ ግን አሲቲዝ ወጣ ማለት ነው። አሁን የኛውን የመጨረሻውን የኛውን ስታዩት እዚህ ሴም ነው ማለት ነው። ኤንዛይሙ ምንም ሳይቀየር ፋይናሊ እንደዚህ ሆኖ ይወጣል። አሁን የኛው ኤንዛይም ድጋሚ ወደዚህ መጣና ይሄን ከሌላኛው ሱክሮስ ጋር ባይንድ ያደርጋል። እሱንም ስፕሊት ካደረገ በኋላ ድጋሚ ይመጣል ማለት ነው። ስለዚህ እንደሌለውም እንዲህ ያደረገ ብዙ እንትኖችን ያደርጋል። በሰከንድ እስከ 10,000 የሚደርሱ ሱክሮስ ሞለኪውሎችን እንትን ማድረግ ይችላል ማለት ነው። ይሄኛው ነው። ሌላ ደግሞ ኦፕቲካል ኤንድ ኮፋክተር ስፔሲፊሲቲ ነው። ኮፋክተር ምን ማለት እንደሆነ ወደፊት በቪዲዮ የምናይ ነው የሚሆነው። ለአሁኑ ግን ኦፕቲካል ስፔሲፊሲቲ ኦከርስ ዌን ኤንዛይምስ አክት ኦንሊ ኦን ሰብስትሬት ዊዝ ስፔሲፊክ ኦፕቲካል ኮንፊግሬሽን ነው። ስፔሲፊክ የሆነ ኦፕቲካል ኮንፊግሬሽን ያላቸው ሰብስትሬቶች ላይ ነው ይሄ ነው። ሌላው ደግሞ ኮፋክተር ስፔሲፊሲቲ ነው። ስለዚህኛው ሞር ዲቴል ስለ ሁለቱ ስለ ኦፕቲካል ስፔሲፊሲቲ እና ስለ ኮፋክተር ስፔሲፊሲቲ በተለየ ቪዲዮ የምናይ ነው የሚሆነው። ሌላኛው ደግሞ ኤንዛይም አክቲቬሽን ነው። ስለነኚህ ሶስቱ ሌላ ቪዲዮ እናያለን፣ ስፔሻል የሆኑ ቶፒኮች ስለሆኑ። ሌላኛው ደግሞ ኤንዛይም አክቲቬሽን ነው። ዊዛውት ዘ ኮሬክት ኮፋክተር ዘ ኤንዛይም ሪሜንስ ኢንአክቲቭ ነው። ኮፋክተር ማለት እኛው ሞር እናያለን። ኮፋክተር ማለት አክቲቭ ሳይቱ ላይ ቴምፖራሪ ባይንድ በማድረግ የኤንዛይሙ አክቲቭ ሳይት ከሰብስትሬቱ ጋር ፊት እንዲሆን የሚያደርግ ሌላኛው እንትን ነው ማለት ነው፣ ኮምፓውንድ ነው ማለት ነው። እሱን የምናይ ነው የሚሆነው በፊውቸር ቪዲዮ። ይሄኛው ነው ኬሚካል ፕሮፐርቲስ ማለት ይሄኛው ነው። ሞር ሰመሪውን ማየት ትችላላችሁ። ሴንሲቲቪቲ፣ ቴምፕሬቸር እና ፒኤች ሴንሲቲቪቲ ናቸው። ካታሊዝ ኤንድ ሪቨርሲቢሊቲ ሰመር ስናደርግ ሁለቱንም አይተናል። ሌላኛው ሬጉሌት ማድረግን አይተናል። ሌላኛው ደግሞ ስፔሲፊሲቲን አይተናል። እነኚህ ሁሉ ሴንሲቲቪቲ ስር ፒኤች እና ቴምፕሬቸር አይተናል። ካታሊስት እና ሪቨርሲቢሊቲ ውስጥ ፎርዋርድ እና ባክ ሪቨርስ ሪአክሽን ካታላይዝ እንደሚያደርጉ አይተናል። ይሄኛው ሬጉሌሽን አይተናል። ሌላኛው ደግሞ ስፔሲፊሲቲ ነው። እዚህኛው ውስጥ ደግሞ ሞር ነገሮችን ነው ያየነው። ይሄኛውን ደግሞ ጥያቄዎቹን ራሳችሁ ቪዲዮን ፓውዝ አድርጋችሁት ራሳችሁን አሴስ ማድረግ ትችላላችሁ። ይሄን ይመስላል ማለት ነው። ለኤግዛም ደግሞ ሾርት የሆኑ ጥያቄዎች እነኛሉ። እነኚህን ደግሞ ሞር ቪዲዮን ፓውዝ አድርጋችሁ ፕራክቲስ በማድረግ ራሳችሁን መገምገም ትችላላችሁ ማለት ነው። በቀጣይ ቪዲዮ ደግሞ የምናየው ስለ ፈንክሽን ኦፍ ኤንዛይም ነው። ቪዲዮን ስላያችሁ ተመሰግናለሁ። ሼር፣ ላይክ፣ ሰብስክራይብ ማድረግ እንዳይረሳ።